ሦስቱ ዛፎች። በአንድ ኮረብታ ጫፍ ላይ የተተከሉ 3 ዛፎች ነበሩ። እነዚህ ዛፎች የወደፊት ተስፋቸውና ህልማቸው ምን እንደሆነና ምን መሆን እንደሚፈልጉ መወያየት ጀመሩ። የመጀመሪያው ዛፍ ታላቅ ንጉሥ የሚተኛበት አልጋ ለመሆን እመኛለሁ። ዙሪያዬን በልዩ ቅርጽ ተሰርቼ ሰው ሁሉ እንዲያከብረኝ፣ ዝናዬ እንዲነገር እፈልጋለሁ አለ። ሁለተኛው ዛፍ ይህን ሲሰማ የራሱን የተለየ ምኞት ተናገረ። እኔ ደግሞ የምጓጓው ታላቅ መርከብ ሆኜ ለመሰራት ነው። በዓለም ላይ እጅግ ዝነኛ የሆኑ ነገሥታት በእኔ ላይ ተሳፍረው እንዲሄዱና ከጥንካሬ የተነሳ ሰዎች እኔ ላይ በመሳፈራቸው ያለ ስጋት እንዲጓዙ ነው የምፈልገው አለ። መርከብ ሆኖ በባህር ላይ ሲንሳፈፍ በዓይነ ሕሊናው እየታየው። ሦስተኛው ዛፍ ግን ዛፍነቴን ብተው ያንዘፍዝፈኝ አለ። እኔ የምፈልገው ከዚሁ ሳልነቃነቅ ረዥም ዛፍ ሆኜ ወደ ላይ ማደግ ነው። እጅግ ከፍ ብዬ አድጌ የዛፎች ሁሉ ንጉሥ ሆኜ ለሰማይ እጅግ ቅርብ ሆኜ ሰዎች በእኔ መሰላልነት ወደ ገነት እንዲገቡና እኔን ባዩ ቁጥር ፈጣሪያቸውን እንዲያስታውሱ ፈልጋለሁ አለና ምኞቱን ተናገረ። ይህን ተናግረው እንደጨረሱ አናጢዎች ወደዚህ ዛፎች መጡ። አንደኛው አናጢ የንጉሥ አልጋ ለመሆን የሚመኘውን ዛፍ ቀረብ አለና ካየው በኋላ ይሄ ዛፍ ጠንካራ ይመስላል፣ ወስጄ ለቤት ዕቃ ሰሪዎች እሸጠዋለሁ አለ። ይህን የሰማው ዛፍ የንጉሥ አልጋ ሆኖ የመሰራት ሕልሙ እውን እንደሚሆን በመተማመን ፈነደቀ። አናጢው ወስዶ የሸጠላቸው እንጨት ሰሪዎች ግን የዛፉን ሕልም ሳይረዱ የንጉሥ አልጋ አድርገው በመስራት ፈንታ የከብቶች የሳር ድርቆሽ ማስቀመጫ ሳጥን አድርገው ሰሩትና በአንድ ብረት ውስጥ ተጣለ። ሁለተኛው አናጢ የንጉሥ መርከብ እሆናለሁ ብሎ የሚመኘውን ዛፍ ቀረብ ብሎ አየውና ይሄ ዛፍ ጠንካራ ይመስላል፣ መርከብ ወደሚሰሩ ሰዎች ወስጄ ባሳየው ጥሩ ዋጋ ያወጣልኛል አለ። ዛፉ ስለተሰመረ ብሎ ተደሰተ። ሆኖም መርከብ ሰሪዎቹ ምኞቱን ሳያውቁ ቆራርጠው በርከት ያለ የዓሣ ማጥመጃ ጀልባዎችን ሰሩበት። መርከብ እሆናለሁ ብሎ የተመኘው ይህ ዛፍ ዓሣ አጥማጆችን ጭኖ እየተንሳፈፈ የንጉሥ መርከብ ሲያልፍ ተመልካች ሆነ። ሦስተኛውን ዛፍም በመጥረቢያ ሲቆርጡት የዛፎች ንጉሥ ሆኖ ከፍ ብሎ የማደግ ሕልሙን አብረው ቆረጡት። ከብዙ ዓመታት በኋላ አንዲት የጸነሰች ብላቴና ከአንድ አረጋዊ ጋር ቤተልሔም በሚባል የይሁዳ ከተማ መጣች። በወቅቱ የማደሪያ ስፍራ ስላልነበር በከብቶች በረት ውስጥ ለማደር ገቡ። ጸንሳ የነበረችውንም ልጇን በበረት ውስጥ ወለደችው። የመኝታ ስፍራ ስላልነበር ሕፃኑን የከብቶች የሳር ድርቆሽ በሚቀመጥበት ሳጥን ውስጥ አስተኛችው። የዚያን ቀን ለተወለደው ሕፃን ከሩቅ የመጡ ነገሥታት ሳይቀር ስጦታን አመጡለት። የንጉሥ አልጋ መሆን ይመኝ በነበረው የዛፍ ሳጥን ሆኖ ቢሰራም የነገሥታት ንጉሥ መኝታ ሆነ። ይህ ከሆነ ከ30 ዓመታት በኋላ የዓሣ ማጥመጃ ሆኖ በተሠራው ጀልባ ላይ ከወትሮ በተለየ ሁኔታ 13 ሰዎች ተሳፈሩበት። የንጉሥ መርከብ ለመሆን የተመኘው ይህ ጀልባ በጀልባነቱ 13 ተሳፋሪዎችን ተሸክሞ ሲማረር በጉዞ መካከል ድንገት ትልቅ ማዕበል ተነስቶ መርከቧን ያናውጻት ጀመረ። ተሳፋሪዎቹ ጀልባውን ለመቆጣጠር ታገሉ። ከመካከላቸው ግን አንዱ ተሳፋሪ ተኝቶ ነበር። ሞገዱ እየባሰ ሲመጣ የትኛውን ተሳፋሪ ስንጠፋ አይገድህምን ብለው ቀሰቀሱት። እሱም ተነስቶ ማዕበሉን ገሰጸው። ጀልባውን ድሮ እንደተመኘው የጫነው የነገሥታት ንጉሥ እንደሆነ ተረዳ። ይህ ከሆነ ከ2 ዓመት በኋላ ደግሞ የዛፎች ንጉሥ ለመሆንና ወደ ሰማይ መውጫ መሰላል ለመሆን የተመኘውን ዛፍ አምጥተው ለአንድ ወንጀል ለሌለበት ንጹሕ አሸከሙት። ከተራራ ጫፍ ሲደርሱም ባሸከሙት እንጨት ሰቀሉት። እንደ ተሰቀለ ምድር ለ3 ሰዓት ጨለመች። ብዙ ታምራት ተፈጸሙ። ይህ ዛፍ እንደተመኘው የእጽዋት ሁሉ ንጉሥ ሆነ። ሰዎች በሱ መሰላልነት ወደ ገነት ገቡ። እሱን ያዩ ሁሉ ፈጣሪያቸውን ያስታውሳሉ። በሁላችንም ሕሊና ውስጥ የእነዚህ ዛፎች ሕልም የተበላሸው ገና ያን ጊዜ ወዳላሰቡት ስፍራ ሲጣሉ ነበር። ነገሩ አበቃ ብለን ስናስብ ግን የሦስቱም ምኞት ተሳካ። ይህ ጥንታዊ ታሪክ ምሳሌ እንጂ እውነተኛ ታሪክ እንዳልሆነ ግልጽ ነው። በዚህ ታሪክ ውስጥ ግን አንድ እውነት አለ። በሕይወታችን ውስጥ እኛ አበቃልን ስንል እግዚአብሔር ሥራውን ይጀምራል። የሰራዊት ጌታ እግዚአብሔርም ያለቀ የተቆረጠ ነገርን በምድር ሁሉ መካከል ይፈጽማል።
ኢሳይያስ 10:23 ላይ እንደተጻፈው፣ ዲያቆን ሄኖክ ኃይሌ እንዳዘጋጀው፣ በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው